በዋናነት በዛሬው ዕለት የምንመለከተው ለእግዚአብሔር ፈቃድ የእመቤታችን ንጽሕና ቅድስናዋን ነው። ለሐዋርያት ለነቢያት ምስጢርን ጥበቡን ገልጾ ያስተማራቸው የመከራቸው እግዚአብሔር መንፈስ ቅዱስ በጉባኤያችን ተገኝቶ ምስጢሩን ጥበቡን ገልጾ የራቀውን አቅቦ የረቀቀውን ገልጾ እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። እመቤታችን በጉባኤያችን ተገኝታ ጉባኤያችንን ትባርክልን። ማርያም ንጽሕት ድንግል ወላዲተ አምላክ ባይመት ሰአሊተ ምሕረት ለውሉደ ሰብ ሰአሊ ለነ ሀበ ክርስቶስ ወልድኪ ሰአሊ ለነ ቅድስት ድንግል ማርያም ንጽሕት አምላክን የወለደች የታመነች ናት። ከልጅሽ ከወላጅሽ ከኢየሱስ ክርስቶስ ዘንድ አስታርቂኝ። አሜን። ለሁላችን ይሁንልን እና እመቤታችን ፍጽምት ናት፣ ንጽሕት ናት። እመቤታችን ቅድስት ድንግል ማርያም ላይ በአዳምና በሔዋን ምክንያት የመጣው የጥንት በደል ምክንያት ታብሶ ማለት የመጀመሪያ በደል ነው እና እነሱ በፈጸሙት በሰሩት በውድቀታቸው ምክንያት የመጣው መርገም እመቤታችን ላይ ደርሶባታል ብለው የሚናገሩበት አንደኛው ምክንያት እርሷ የሰጠችው ምስክርነት ነው። በሉቃስ ወንጌል ምዕራፍ 1 ላይ እመቤታችን እንደምታውቁት መልአኩ ቅዱስ ገብርኤል ወደ እመቤታችን ተላከ፣ አበሰራት፣ ሰላምታን ሰጣት፣ የመጣበትን መልእክት ነገራት። ወንድ ልጅን ትወልጃለሽ፣ ለመንግስቱ ፍጻሜ የለውም ብሎ የመጣበትን የሰው ልጆች ድነት የሚጀምርበትን ብስራት ነገራት። ቃሉን መርምራው እንዴት ይሆንልኛል ብላ ጠየቀች። እርሱም እንዴት የአምላክ እናት እንደምትሆን አምላክ እርሷ እንደሚወለድ ገለጸላት አይደለም። ከዛ ምን አላት? እስመ አልቦ ነገር ዘየሰአኖ ለእግዚአብሔር የሚሳነው ነገር የለምና ብሎ ነገራት። ይህንን አምና ተቀብላ ሙዳያዊ ስለሆነች የእምነት ሙዳይ ስለሆነች አምና ተቀበለችው። እንደ ቃል ይሆንልኝ ብላ ተናገረች። በዚህም ጊዜ አካላዊ ቃል ኢየሱስ ክርስቶስ ከሰማይ ሰማያት ወርዶ በማኅፀኗ እንደተወሰነ ሁላችንም የምናውቀው እውነት ነው። ወደ ዘመኗ ወደ ኤልሳቤጥም ሄደች። በአክስቷ ልጅ ወደ ኤልሳቤጥ ሄደች። ገና ቤት ሳትገባ ከኤልሳቤጥ በራፍ ላይ ሳለች በኤልሳቤጥ ላይ ማን ሞላባት? መንፈስ ቅዱስ ሞላባት። አመሰገነቻት። የጌታዬ እናት ወደ እኔ ትመጣ ዘንድ እንደምን ይሆንልኛል ብላ አንቺ ከሴቶች መካከል የተባለሽ ቡርክት ነሽ፣ ከጌታ የተነገረላትን ቃል ያም ቃል ደግሞ ከዚህ ቀደም በዛው መጽሐፍ ቅዱስ ላይ የተነገረውን ነው። የመልአኩ የቅዱስ ገብርኤል ብስራት ማለት ነው። ያንን ቃል ከጌታ የተነገረላትን ቃል ያመነች ብፅዕት ናት ብላ አመሰገነቻት። ከዛም በኋላ እመቤታችን ምን ብላ ተናገረች? ወትቤ ማርያም ተአብዮ ነፍስየ ለእግዚአብሔር ወትታሰይ መንፈሴ በአምላኬ ወመድኃኒየ እስመ ርየ ሕማማ ለአመቱ አለች አይደለም። ነፍሴ እግዚአብሔርን ምን ታደርገዋለች? ታከብረዋለች። መንፈሴ በአምላኬ በመድኃኒቴ ምን ይላታል? ደስ ይላታል። የባሪያዊቱን መዋረድ ውርደት ምን ብሏልና? ተመልክቷልና። ይህንን ኃይለ ቃል አንስተው እመቤታችንማ ጥንተ አብሶ ወይም ደግሞ መርገም ቢኖርባት ነው መድኃኒት ያለችው ብለው ይናገሩ የስህተት የክህደት አስተማሪዎች ብዙዎች አሉ። ምን ስላለች? ምን ስላለች? መድኃኒቴ ስላለች። መንፈሴ በአምላኬ በመድኃኒቴ ሐሴት ታደርጋለች የሚለውን ይዘው ማለት ነው። እና አባቶቻችን ሐዋርያት በእነርሱም ስም ተተክተው ያስተማሩ ሐዋርያነ አበው የእነሱም እነ ቅዱስ ዮሐንስ አፈወርቅ እነ ቅዱስ ሄራቅሊስ ሌሎችም ቅዱሳን አባቶች እንዲህ ያለውን የክህደት ትምህርት የስህተት ትምህርት አቅንተው አስተካክለው አስተምረዋል። እና ያንን ነው የምንመለከተው። እግዚአብሔር ከሁላችሁ ጋር ይሁንልን። በመጽሐፍ ቅዱስ ላይ እግዚአብሔር አደነኝ ወይም ደግሞ እግዚአብሔር አዳነኝ ሲባል ለሁለት ነገር ይተረጎማል፣ በሁለት መልኩ ይታያል። የመጀመሪያው በኃጢአት ምክንያት ከሚመጣ ፍዳ፣ መከራ፣ ስቃይ፣ በሽታ፣ ጽኑ ደዌ
እንዳይመጣብኝ አድነኝ ጠብቀኝ ማለት ነው። ሁለተኛው ደግሞ በኃጢአት ምክንያት ከመጣ ደዌ በኋላ ከዛ ከበሽታ ከጽኑ ደዌ ምን በለኝ አድነኝ ፈውሰኝ ማለት ነው። የመጀመሪያው ያ መከራ ስቃይ በሽታው ጽኑ ደዌ ሳይመጣብኝ ከዛ ምን በለኝ ከልለኝ ጠብቀኝ ማለት ነው። ሁለተኛው ደግሞ በኃጢአት ምክንያት ከመጣ ደዌ ጽኑ እስራት መከራ ጭንቅ ጽኑ ደዌ ምን በለኝ አድነኝ እንደማለት ነው። ለዚህ ምሳሌ እንመልከት ከመጽሐፍ ቅዱስ። መዝሙረኛው ልበ አምላክ ቅዱስ ዳዊት በመዝሙር 139 ላይ እንዲህ አለ፣ አድነኒ እምብእሲ እኩይ ወእምሰብ አማጺ። አቤቱ ከክፉ ሰው አድነኝ፣ በልባቸውም ክፉ ካሰቡ ከአመፀኞች ሰዎች ጠብቀኝ ይላል። በልባቸውም ምን ካሰቡ ክፉ ካሰቡ አመፀኞች ምን በለኝ ጠብቀኝ አድነኝ ይላል። ይህንን ቅዱስ ዳዊት ሲናገር አስቀድሞ እነዛ ክፉ ሰዎች እኔ ላይ ክፉ እንዳደርጉ ከክፉ ስራቸው ምን በለኝ ማለት ነው ጠብቀኝ አድነኝ ማለት ነው። በሌላ መጽሐፍ ቅዱስ ክፍል ላይም ቅዱስ ጳውሎስ ለቆሮንቶስ ሰዎች በላከው መልእክቱ ምዕራፍ 1 የሁለተኛው የቆሮንቶስ መልእክት ምዕራፍ 1 ቁጥር 14 ላይ እንዲህ ይላል፣ ይህን ከሚያህል ሞት አዳነን ይላል። ምን ከሚል ሞት? ይህን ከሚያህል ሞት ምን አለን? አዳነን ያድነንማል ብሎ ተናገረ። ቅዱስ ጳውሎስ ይህን የተናገረው ከሞተ በኋላ ሳይሆን በእስያ ከሞት ፍርድ ከተፈረደበት ከሞት ስለጠበቀው እንዳይሞት ስላደረገው ምን አለኝ አለ? አዳነኝ አለ። ስለዚህ የመጀመሪያው የእግዚአብሔር ማዳን በኃጢአት ከሚመጣ ደዌ፣ እስራት፣ ሞት ምን ማለት ነው? መከለል፣ መጠበቅ ማለት ነው። ሁለተኛው ደግሞ ሰው በኃጢአቱ ምክንያት ከመጣበት ደዌ፣ ጽኑ እስራት በኋላ ያንን የመጣበትን መከራ ስቃይ ከዚያ መከራ ስቃይ እንዲያሳርፈው ያንን መከራና ስቃይም ደግሞ እንዲያሳልፍለት እግዚአብሔርን ይማጸናል። ይኸው ራሱ ቅዱስ ዳዊት ልበ አምላክ በመዝሙር 50 ላይ አድነኒ እምደም እግዚአብሔር አምላከ መድኃኒቴ፣ የመድኃኒቴ አምላክ እግዚአብሔር ሆይ ከደም አድነኝ ይላል። ከምን አድነኝ? ከደም አድነኝ ይላል። ከደም አድነኝ ማለቱ ሁላችሁ እንደምታውቁት ይህ ልበ አምላክ ቅዱስ ዳዊት የኦሪዮንን ሚስት ከወሰደ በኋላ ኦሪዮንን ምን ብሎታል? አስገድሎታል አይደለም? በዚህ ምክንያት ብዙ መከራ ስቃይ ተቀብሏል፣ ተሰዷል፣ ተሰድቧል። በዚህ በገዛ ኃጢአቴ ከሰራሁት ከመጣብኝ ሞት፣ እስራት፣ መከራ ስቃይ ምን በለኝ ሲል ነው? አሳርፈኝ አድነኝ ሲል ነው። ሁለተኛ ይህንን በግልጽ የሚያስረዳን መጽሐፍ ቅዱስ ታሪክ አለ። በኦሪት ዘጸአት ምዕራፍ 1 ከቁጥር 17 ላይ ደግሞ ምን ይላል? ከቁጥር 1 ጀምሮ ስታነቡት በግብፅ ላይ ዮሴፍን የማያውቅ ንጉሥ ተነሳ፣ ፈርዖን ተነሳ ይላል እና የእስራኤላውያን መብዛታቸውን ተመለከተ። እንደምታውቁት ዮሴፍ ለግብፅ እጅግ ታላቅ ውለታን የዋለላቸው ይወዱታልም፣ የሕይወት እንጀራ ብለው ስሙን ይጠሩታል። ይህን ያደረገበት ይህን የሚያከብሩበት ምክንያት ዮሴፍ በዓለም ላይ ረሃብ ሆኖ ሳለ ለግብፅ ንጉሥ መሪነትን ወይም ደግሞ አንድን ትእዛዝ ሰጥቶ ማለት ነው፣ አማክሮት ነው። እህልን በጎተራ አከማች የሚለውን ትእዛዝ ሰጥቶ ነው፣ ባየው ህልም ምክንያት ማለት ነው። እና ዓለም ላይ ረሃብ ሆኖ ሳለ በግብፅ ግን ረሃብ አልነበረም። ያን ጊዜ ከተለያዩ ሀገራት ወደ ማን ይሰደዱ ነበር? ወዴት ይሰደዱ ነበር? ወደ ግብፅ ይሰደዱ ነበር። እና ከብዙ ዘመን በኋላ እስራኤላውያንም በዚህ ምክንያት በረሃብ ምክንያት ወዴት ተሰደው ነበር ማለት ነው? ወደ ግብፅ ተሰደው ነበር። እና ከብዙ ዘመናት በኋላ ዮሴፍን የማያውቅ ንጉሥ ተነሳ እና
የእስራኤላውያን ብዛታቸውን አስቦ ተጨነቀ፣ ተጠበበ። ምን የሚልን አዋጅ ተናገረ? ከእንግዲህ ከእስራኤላውያን ወገን፣ ከአብራውያን ወገን፣ ከአይሁድ ወገን ወንድ ልጅ የሚወለድ ከሆነ በዛች በተወለደበት ቅጽበት ምን በሉት አላቸው? ግደሉት ብሎ አዋላጆችን ጠራና ነገራቸው። የአይሁድን አዋላጆች እና እነዚህ አዋላጆች ከቁጥር 17 ላይ ስተነቡት እንዲህ ይላል፣ አዋላጆች ግን እግዚአብሔርን ፈሩ ይላል። ማንን ፈሩ? እግዚአብሔርን ፈሩ። የግብፅ ንጉሥ እንዳዘዛቸው አላደረጉም፣ ወንዶች ሕፃናትንም አዳኗቸው ይላል። ወንዶች ሕፃናት ምን አሏቸው? ምን አሏቸው? አዳኗቸው። ማንን ስለፈሩ? እንዴት ያለ ክፉ ዘመን ያለው አለ። በዚህ ጊዜ ሰው እግዚአብሔርን ይፈራል? እግዚአብሔርን መፍራት ቢኖር ይህ ሁሉ መከራ ስቃይ ባልደረሰብን ነበር። እጅግ ለአእምሮ የሚከብድ ብዙ መከራ፣ ብዙ ኃጢአት፣ ብዙ ግፍ ተመልክተናል በዘመናችን። ሰዎች ማንን ስለማይፈሩ? እግዚአብሔርን ስለማይፈሩ። እግዚአብሔርን መፍራት የጥበብ ሁሉ ምንድን ነው ተብሎ ተጽፏል መጽሐፍ ቅዱስ። መጀመሪያ ሁላችን እግዚአብሔርን እንድንፈራ ያደርጋል፣ ልቦናችንን ያቅናለን። እና እነዚህ አዋላጆች እግዚአብሔርን ስለፈሩ የዛ የንጉሱን የፈርዖንን ትእዛዝ አልሰሙም፣ አልገደሏቸውም። ይልቁንም ምን አሏቸው ይላል? አዳኗቸው ይላል። ቀጥሎ ይህ ንጉሥ እስራኤላውያንን ሕፃናትን ባየ ጊዜ ጠራቸውና አዋላጆችን ለምንድን ነው ትእዛዜን ያልፈጸማችሁት? ለምን አዳናችኋቸው ብሎ ይጠየቃቸው። አዋላጆችን ምን ብሎ መለሱ? ዕብራውያን ሴቶች እኮ እጅግ ጠንካሮች ናቸው። ከኛ ውጭ የኛ እገዛ ሳያስፈልጋቸው በራሳቸው ምን ያላሉ ነው ወልደው ተገኝተው ነው እንጂ እኛ አይደለም ብለው የዕብራውያንን የራሳቸው የገዛ ወገኖቻቸውን ጥንካሬ መሰከሩበት። እንዲሁም ተዋቸው፣ እግዚአብሔር ባረካቸው ይላል። እነዛን አዋላጆች ሙሴ የእግዚአብሔር ነቢይ ሊቀ ነቢያት ሙሴ በዚህ ጊዜ ነው የተወለደው። በዚህ ጭንቅ ጊዜ እስራኤላውያን አይሁድ መሆን በተለይ ወንድ ሆኖ መወለድ እጅግ ጭንቅ የነበረበት ዘመን ላይ ነው የተወለደው። እንደምታውቁት እናቱ ከወለደች በኋላ በሳጥን በደንገል አድርጋ በወንዝ ምን ብለዋለች? ልከዋለች አይደለም? ያንንም ደግሞ ማን ትከታተል ነበር? እህቱ ትከታተል ነበር። እና የግብፅ ፈርዖን ልጅ በውሃ ዳር ወይም ደግሞ ወንዝ ዳር ስትታጠብ ይህንን ሳጥን ትመለከታለች። አምጦልኛለች። እጅግ የሚያምር ሙሴ ማለት መልከ መልካም እንደማለት ነው። እና ልጇ አድርጋውን ወስደዋለች። ራሱ የሙሴ እህት ማርያም ወደዚች ወደ ፈርዖን ልጅ ሄዳ ይህን ልጅ እንዲያጠባልሽ የሚያሳድግልሽን ከዕብራውያን መካከል ላምጣልሽ አለቻት። የገዛ እናቱን አመጣችለት። አምጥታ በቤተ መንግስት ያደግ ነበር ሙሴ። እና ይህንን ታሪክ ያነሳንበት ምክንያት እነዚያ አዋላጆች ማንን ፈሩ? እግዚአብሔርን ፈሩ። ወንዶች ልጆቹንም ምን አሏቸው ይላል? አዳኗቸው ይላል። እነዚያ ወንዶች ልጆች የዳኑት ከሞቱ በኋላ ወይስ ከመሞታቸው በፊት? እንዳይሞቱ ስላደረጓቸው አይደለም? ከሞት ስለጠበቋቸው አስቀድመው ምን አሏቸው ተባለ? አዳኗቸው ተብሎ ተጻፈ። ስለዚህ ድነት በሁለት መንገድ ነው የሚለውን ለማንሳት ይህንን ያነሳል። አንደኛ መጠበቅ አይደለም፣ ከሞት ከመከራ ከኃጢአት ምክንያት ከሚመጣ ስቃይ መጠበቅ ማለት ነው። ሁለተኛው ደግሞ በኃጢአት ምክንያት ከመጣ ደዌ ጽኑ በኋላ እረፍትን ማግኘት፣ ከዛ እስራት ጽኑ ደዌ ነፃ መውጣት፣ መፈወስ ድነት ይሰኛል። እና እመቤታችን መድኃኒት ለምን አለች ቢሉ በየትኛው የድህነት ትርጉም ይተረጎማል ቢሉ አስቀድሞ ምን በማለት ነው? ስለተጠበቀች። ያ በአዳምና በሔዋን በሕገ እግዚአብሔር በመተላለፋቸው ምክንያት በመጣ ከዛ መርገም እንዳይደርስባት እግዚአብሔር ስለጠበቃት ስለከለላት ምን አለች? መድኃኒት ያለች። ያ መርገም ደርሶባት
ከዛ ስላላናት አይደለም፣ አስቀድሞንም ያ መርገም እንዳይልባት እንዳይደርስባት ስለከለላት ስለጠበቃት መድኃኒቴ አለች። ግልጽ ነው አይደል? ግልጽ ነው። መድኃኒቴ ለምን አለች ቢሉ ከንዴተ ህላዌ ከደማዳንስ ስለጠበቃት ነው። ንዴተ ህላዌ ማለት የባህሪ መጎስቆል፣ የባህሪ ድህነት፣ መርገምነት፣ አቅመቢስነት፣ ድውይነት፣ ምውትነት፣ ሐዘን ከነዚህ ሁሉ በመርገም ምክንያት ከመጣ ጽኑ ደዌ መቅሰፍት መዳን ማለት ነው። ልማደ አንስት ደግሞ ድንግልን ከማጣት እንደገናም ደግሞ በአዳምና በሔዋን ትእዛዝ የእግዚአብሔር ትእዛዝ በመተላለፋቸው ምክንያት በሔዋን ላይ ምን ተፈርዶባታል? በጭንቅ ማለት መውለድ አይደለም። እና ከዚህ ሁሉ በጭንቅ ከመውለድ በሔዋን ምክንያት ከመጣ ወራዊ ልማድ ከነዚህ ሁሉ ስላዳናት እመቤታችን መድኃኒቴ ብላለች። እንዴት አወቃችሁ? እንዴት ምን ምስክርነት አላችሁ ቢባል የሊቀ መላእክት ቅዱስ ገብርኤል ብስራት እናነሳለን። ለምን? አንደኛ የመጀመሪያው ቅዱስ ገብርኤል እመቤታችን ሲያበስራት ምንድን ነው ያላት? ደስተኛ ይቷል አይደል? በኃጢአት በመርገም ምክንያት ሰው ሁሉ አዝኖ ተከዞ ይኖር ነበርና ያ ሐዘን በመርገም ምክንያት የመጣው ትካዜ ሐዘን እመቤታችንን ስላለካት ስላልደረሰባት ተፈሥሒ ፍስሕት አላት። ደስተኛይቱ ሆይ ምን ይበልሽ? ደስ ይበልሽ። ምን ደስተኛይቱ ብሎ ተናገረ። የኃጢአት የመርገም መጨረሻው ውጤቱ ምንድን ነው? ሐዘን ነው፣ ትካዜ ነው። እመቤታችን ግን ያ በኃጢአት ምክንያት የመጣ በመርገም ምክንያት የመጣ ሐዘን ትካዜ ሁሉ እርሷ ላይ ስላልደረሰባት ምን አላት? ደስተኛይቱ ሆይ ደስ ይበልሽ፣ ወደፊት ደስተኛ ትሆኛለሽ አላለም ያላት። ደስተኛ ነሽ፣ ያ ኃጢአት ያ መርገም በመርገም ምክንያት የሚመጣው ሐዘን ትካዜ የለብሽም ሲላት ማን ብሎ ጠራት? ፍስሕት ደስተኛይቱ ብሎ አመሰገናት። እና አንድም ደስተኛይቱ ያለበት ምክንያት ፍስሐ ኩሉ ዓለም የዓለም ሁሉ ደስታ የሚሆነው ክርስቶስ ኢየሱስን የምትወልጅልን አንቺ ስለሆንሽ ምን ይበልሽ? ደስ ይበልሽ ብሎ አመሰግናት። እና ከባህሪ ጉስቁልና አንዱ ማዘን ነው፣ ሐዘን ነው። ያ ሐዘን ግን የለብሽም ሲላት ደስተኛይቱ አላት። ሁለተኛ ደግሞ የመርገም ውጤት ድሃ መሆን ነው፣ ማጣት ነው። ኃጢአት ማለት ማጣት ማለት ነው። ድሃ መሆን ነው። ልበ አምላክ ቅዱስ ዳዊት ይህን አስመልክቶ በመዝሙር 69 ላይ አንሰ ነዳይ ወምስኪን አነ፣ እኔ ድሃና ምስኪን ነኝ አለ። ምንድን ነኝ አለ? ድሃና ምስኪን ነኝ አለ። እና በአዳምና በሔዋን መርገም ምክንያት አንዱ የመጣው የመርገም ውጤት ምን መሆኑ? ድህነት። እመቤታችን ንጽሕት ቅድስት ድንግል ማርያም ግን ይህ የመርገም ውጤት የሆነው ድሃ መሆን እርሷ ላይ ስለሌለ ስላልደረሰባት ቅዱስ ገብርኤል ምን ብሎ አመሰገናት? ተፈሥሒ ፍስሕት ኦ ምልዕተ ጸጋ፣ ደስተኛይቱ ሆይ ጸጋ ምን ያለብሽ? አንቺማ ድሃ አይደለሽም፣ ምን ያለብሽ ነች እንጂ ምን የሞላብሽ ነች እንጂ ጸጋን የሞላብሽ ነች እንጂ ብሎ አመሰገናት። እንደገናም ደግሞ የመርገም ውጤቱ እርኩስ መሆን ነው አይደል? ከዚህ የተነሳ በኦሪት የነበሩ አበው ነቢያት ይህንን አንስተው ያዝኑ ያለቅሱ ነበር። በትንቢተ ኢሳይያስ ምዕራፍ 64 ላይ ሁላችን እንደ እርኩስ ሰው ሆነናል። እንደምን ሰው? እንደ እርኩስ ሰው። ጽድቃችንም ሁሉ እንደ መርገም ጨርቅ ነው። ሁላችን እንደ ቅጠል ረግፈናል፣ በደላችንም እንደ ነፋስ ወስዶናል ይላል። አንዱ የመርገም ውጤት ምንድን ነው? እርኩስ መሆን ነው። እመቤታችን ንጽሕት ቅድስት ድንግል ማርያም ግን ከዚህ በመርገም ምክንያት ከሚመጣ እርኩስነት አልነካትምና ቅዱስ ገብርኤል ሲያበስራት ቡርክት አንቲ እማ አንስት፣ አንቺ ከሴቶች ሁሉ መካከል ምን ያልሽ ነሽ አላት? የተባረክሽ ነሽ አላት። ቡርክት ነሽ አላት።
እመቤታችን ቡርክት ናት። ቡርክት የሆነችው ይህንን የተናገረው ቅዱስ ገብርኤል አምላክን ጸንሳ ከወለደች በኋላ ነው በፊት ነው? በፊት አይደለም። ማስቀድማም ቡርክት ነሽ አላት። ወደፊት ቡርክት ሆኛለሽ አይደለም ያላት። ምን ያልሽ ነሽ? የተባረክሽ ነሽ፣ ቡርክት ነሽ ብሎ እመቤታችን አመሰገናት። እና ቅዱስ ገብርኤል ብሳቱን ሲጀምር ሰላምታን በመስጠት ነው። ሰላምታን አቅርቦላታል። ለክፉዎች ሰላም የላቸውም ይላል አይደል? በትንቢተ ኢሳይያስ ምዕራፍ 48 ላይ ለክፉዎች ምን የላቸውም? ሰላም የላቸውም። እመቤታችን ግን ከዚህ ክፋት ከርኩሰት ዓለም ነፃ የሆነች ናትና ያ የአዳምና ሔዋን መርገም በእርሷ ላይ ስላላለፈ ምን አላት? ሰላምታን አቀረበላት። ሌላው የአንዱ የመርገም ውጤት ከእግዚአብሔር መራቅ ነው። ኃጢአት ነው አይደለም? ኃጢአት ማለት ከእግዚአብሔር መራቅ ነው። አዳምና ሔዋን በሰሩት ኃጢአት በደል ምክንያት ከገነት ተባረዋል። ከእግዚአብሔር ከአባታቸው ተለይተዋል። በምናቸው ምክንያት? በኃጢአታቸው ምክንያት። አንዱ የተረገሙት መርገም ከማን መለየት ነው? ከእግዚአብሔር መለየት ነው። ሰው ኃጢአት ቢሰራ ከምን ተለይቷል? ከማን ተለይቷል? ከእግዚአብሔር ተለይቷል። ረድኤተ እግዚአብሔር የለውም በንስሐ እስካልተመለሰ ድረስ ማለት ነው። እመቤታችን ግን ይህ መርገም በእርሷ ስላልደረሰ ቅዱስ ገብርኤል ብሎ አመሰገናት። እግዚአብሔር ምስሌኪ፣ እግዚአብሔር ከማን ጋር ነው? ከአንቺ ጋር ነው ብሎ አመሰገናት። እና አዲሲቱ ሔዋን ዳግሚት ሔዋን እመቤታችን ንጽሕት ቅድስት ድንግል ማርያም መርገም ስለሌለባት ቅዱስ ገብርኤል ደስተኛይቱ ቡርክት እግዚአብሔር ከአንቺ ጋር ነው ብሎ አመሰገናት፣ አወደሳት ማለት ነው። ግልጽ ነው አይደለም? እና አንዱ እመቤታችን ትታበሶ የጥንት በደል መርገም አለባት ብለው የሚያነሱት ሰዎች መድኃኒት ያለችውን ምስክርነት በዚህ ትርጓሜ መሰረት ይፈርሳል ማለት ነው። እመቤታችን ፍጽምት ምንድን ናት? ንጽሕት ናት። ሌላኛው የሚያነሱበት አንዱ ምክንያት መንፈሰ እግዚአብሔር ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ የሚለውን ነው። መንፈስ ቅዱስ ባንቺ ምን ይላል? ይመጣል። የልዑል ኃይል ምን ይልሻል? ይጸልልሻል የሚለውን የመልአኩ ቅዱስ ገብርኤልን ምስክርነት ምስጋና ነው። ምንድን ነው የሚያነሱት? የእግዚአብሔር መንፈስ ወደ አንቺ የሚመጣው ቀድሞ በአዳምና ሔዋን ምክንያት የደረሰበሽን ከዛ መርገም ሊያነጻት ነፃ ሊያወጣት መንፈስ ቅዱስ ወደ አንቺ ይላል አላት፣ ይመጣል አላት ብለው በዚህ ይህን በመሰለ የክደት የስህተት ትምህርት ይናገራሉ። እና ቃሉን ግን መመርመር ይኖርብናል። መንፈስ ቅዱስ ወደ አንቺ ይመጣል ብሎ የተናገረበት ምክንያት ቅዱስ ገብርኤል ለምንድን ነው ብለን ብንጠይቅ ለምንድን ነው? መርገም አለብኝ ስላለች ነው እንዴ? አይደለም። ይልቁንም ካመሰገናት በኋላ ተወልጃለሽ ሲላት አንድ ጥያቄ ጠየቀች እመቤታችን። ምን የሚል ጥያቄ? ዘኢየአምር ብእሲ አይደለም ወንድ ስለማላውቅ እንዴት ይወልድልኛል ብላ ጠየቀች። ለዚህ ጥያቄ ቅዱስ ገብርኤል መልስ ሲሰጣት ምን አላት? መንፈስ ቅዱስ መንፈስ እግዚአብሔር ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ። መንፈስ ቅዱስ ባንቺ ምን ይላል? ይመጣል። የልዑል ኃይልን ደግሞ ምን ይልሻል? ይጋርድሻል፣ ይጸልልሻል፣ ይጠብቅሻል ማለት ነው። እና መንፈስ ቅዱስ ወደ አንቺ ይመጣል የተባለበት ምክንያት እመቤታችን መርገም ኖሮባት ከዛ መርገም ሊያነጻት ሳይሆን ወንድ የምትወልድበትን በድንግልና ጸንሳ በድንግልና የምትወልድበትን ኃይል ሲነግራት በድንግልና የምትወልድበትን ምክንያት ሲነግራት ምን ብሎ ነገራት? መንፈስ ቅዱስ መንፈስ እግዚአብሔር ቅዱስ ይመጽእ ላዕሌኪ፣ መንፈስ ቅዱስ ባንቺ ምን ይላል? ይመጣል። ሌሎቹ ቢጸንሱ ቢወልዱማ እውነት ነው በዘር አበሺ አይደለም በወንድ ዘር ነው። አንቺ ግን በወንድ ዘር የምትወልጂ አይደለሽም። ይልቁንም በመንፈስ ቅዱስ አይደለም። በባለፈው ባነሳነው ትምህርታችን ውስጥ ወተረከ ጽንስተ መንፈስ ቅዱስ አይደለም ይላል። ከመንፈስ ቅዱስ በመንፈስ ቅዱስ ኃይል ግብ ጸንሳ ተገኘች ይላል።
እና መንፈስ ቅዱስ ወደ አንቺ ይመጣል የተባለበት ምክንያት እመቤታችን ንጽሕት ቅድስት ድንግል ማርያም ወንድ ሳላውቅ እንደምን ይሆንልኛል ብላ ለጠየቀችው ጥያቄ መልስ ይሆን ዘንድ ነው። የልዑል ኃይል ይጋርድሻል ይላል አይደለ? ልዑል የተባለ አብ ነው፣ እግዚአብሔር አብ ነው። የልዑል ኃይል ይጋርድሻል የተባለ ደግሞ የልዑል ኃይል የተባለ ደግሞ ወልድ ክርስቶስ ኢየሱስ ነው። ቅዱስ ጳውሎስ ለቆሮንቶስ ሰዎች በላከው መልእክት በመጀመሪያው ቆሮንቶስ ሰዎች መልእክት ምዕራፍ 1 ላይ ከቁጥር 24 ስንመለከት ክርስቶስ ኃይለ እግዚአብሔር ውእቱ ይላል። ክርስቶስ የእግዚአብሔር ኃይል ነው ይላል። ክርስቶስ የማን ኃይል ነው? የእግዚአብሔር ኃይል ነው። ስለዚህ የልዑል ኃይል የተባለ ወልድ ዋህድ ክርስቶስ ኢየሱስ ነው እና ይጋርድሻል ማለት ካንቺ ስጋ ስጋሽን ይነሳል፣ ከስጋሽ ስጋ ከነፍስሽ ነፍስን ይነሳል፣ ካንቺ ሰው ይሆናል ሲላት የልዑል ኃይል ይጋርድሻል ብሎ ተናገረ ማለት ነው። እና መንፈስ ቅዱስ ይመጽእ ላዕሌኪ መንፈስ ቅዱስ አንቺ ይመጣል የሚለውን ሰምታ ቃሉን መርምራ ካመነች በኋላ እስመ አልቦ ነገር ዘይሳነው ለእግዚአብሔር የሚሳነው ነገር የለምና የሚለውን የእግዚአብሔር ሁሉን ቻይነት አምና ተቀብላ ይሆንልኝ ያለች ይህን ንጽሕናዋን ድንግልናዋን ታዛዥነቷን ተመልክቶ አካላዊ ቃል ኢየሱስ ክርስቶስ ከሰማይ ሰማይ ተወልዶ በእርሷ በማኅፀኗ ምን አለ ማለት ነው? ተወሰነ ማለት ነው። ስለዚህ መንፈስ ቅዱስ ወደ አንቺ ይመጣል የተባለበት ምክንያት በእርሷ መርገም ኖሮ ከመርገም ሊያነጻት ሳይሆን በንጽሕና በድንግልና ጽንታ እንደምትወልድ ሲያጠይቅ ነው። ሌላኛው እነዚህ ይህንን የሚያነሱ ሰዎች የረሱት የመንፈስ ቅዱስን ስራ የመንፈስ ቅዱስን ግብር ነው። ቅዱስ የእግዚአብሔር መንፈስ የሚያድረው ኃጢአት ባደረበት ሰው ላይ አይደለም። በኃጢአት በወደቀ ሰው ላይ እግዚአብሔር መንፈስ አያድርም። እኛ ሁላችን በ40ና በ80 ቀን ስንጠመቅ በቅባ ሜሮን የመንፈስ ቅዱስን ጸጋ ምን እንቀበላለን። መንፈስ ቅዱስ በእኛ ምን ይላል? ያድራል። ይሁንና መንፈስ ቅዱስ በእኛ ቢያድርም በምንሰራው ኃጢአት ርኩሰት ምክንያት መንፈስ ቅዱስ ከእኛ ምን ይላል? ይለያል። ፈጽሞ አይለየንም፣ ከሩቅ ሆኖ ይጠብቀናል። መንፈስ ቅዱስ በርግብ አምሳል የሚመሰልበት ምክንያት ርግብ በቤቷ ላይ ድንጋይ ቢወረውሩባት፣ ቢሰሯት፣ ቢጮህባት ቤቷን እስካላፈረሱት ድረስ ለቃ ምን አትሄድም። መንፈስ ቅዱስንም ፈጽመን እስካልካድነው ድረስ ከእኛ ፈጽሞ ምን አይለይም፣ ግን በርቀት ሆኖ ምን ይላል? ይጠብቀናል። ኃጢአት ርኩሰት መንፈስ ቅዱስ ከእኛ እንዲርቅ የሚያደርግ አንድ ምክንያት ነው። ይህንን ከየት አገኛችሁት ቢሉ በኦሪት ዘፍጥረት ምዕራፍ 6 ላይ እግዚአብሔርም አለ መንፈሴ በሰው ላይ ለዘላለም አይኖርም፣ እርሱ ሥጋ ነውና ዘመኖቹ 120 ዓመት ይሆናሉ። እና ይህን ያለበት ምክንያት ከመርገም በኋላ የመጣ ነው። በመርገም ኃጢአት ምክንያት የእግዚአብሔር መንፈስ ከሰው እንደሚለይ የሚያነሳ ነው። ይህም ብቻም አይደለም። በቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 3 ላይ እንዲህ ይላል፣ የእግዚአብሔር ቤተ መቅደስ እንደሆናችሁ። የማን ቤተ መቅደስ? የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲሆንባችሁ አታውቁምን? ማንም የእግዚአብሔር ቤተ መቅደስ ቢያፈርስ እግዚአብሔር እሱ ምን ይለዋል? ያፈርሰዋል። የእግዚአብሔር ቤተ መቅደስ ምንድን ነውና? ቅዱስ ነውና ያውም እናንተ ናችሁ ይላል። እና ማንም የእግዚአብሔር ቤተ መቅደስ ቢያፈርስ ማን ያፈርሰዋል አለ? ሰውነታችንን የእግዚአብሔር ቤተ መቅደስ የሆነውን ሰውነታችንን በምን ምክንያት ይፈርሳል ቢባል በምንድን ነው? በኃጢአት በርኩሰት። እንደገናም ደግሞ በኤፌሶን መልእክቱ ምዕራፍ 4 ቁጥር 30 ላይ ለቤዛው ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ ምን አትበሉ አታሳዝኑ ይላል። የእግዚአብሔር መንፈስ ምን አትበሉ አታሳዝኑ። ለምን ያዝናል ቢባል በምን ምክንያት ያዝናል? ኃጢአት ስንሰራ። በተቃራኒው ደግሞ በበጎ ምግባር ስንጸና፣ ንስሐ ስንገባ፣ ስንጾም፣ ስንጸልይ፣ ስንመጸወት፣ በበጎ ምግባር ስንጸና የእግዚአብሔር መንፈስ ምን ይላል? ይደሰታል ማለት ነው። እና ኃጢአት ርኩሰት የእግዚአብሔር መንፈስ በእኛ እንዲያደር የሚያደርግ አንድ ምክንያት ነው ማለት ነው። እመቤታችን ግን ፍጽምት ንጽሕት ናትና መንፈስ ቅዱስ ይመጽእ ላዕሌኪ ተባለላት። መንፈስ ቅዱስ በአንቺ ምን ይላል?
ይመጣል ብሎ ተናገረ እና አይደለም መንፈስ ቅዱስ ይቅርና ንብ እንኳን በቆሸሸ ቤት ታድራለች ትኖራለች ታድር ንጹህ በሆነ አይደለም በታጠነም ቀፎ ትኖራለች እና መንፈስ ቅዱስም ያለው ንጹህ በሆነ ሰውነት ነው ማለት ነው እና እነሱም ያነሱት መንፈስ ቅዱስ አንቺ ይመጣል የሚለውን ይዘው እመቤታችን ትታበስ አለባት የሚሉ መርገም አለባት የሚሉ ሰዎች መንፈስ ቅዱስን የማያውቁ ናቸው ማለት ነው። መንፈስ ቅዱስ የሚያለው በማን ስለሆነ ንጹህ በሆነ ሰው ስለሆነ ማለት ነው እና ከዚህ የተነሳ እመቤታችን ቅድስት ድንግል ማርያም በአዳም ምክንያት የመጣው መርገም እንደሌለባት እናምናለን። ስለዚህ ሁለት ነገሮችን ያነሳነው እስካሁን መድኃኒት የሚለውን ይዘው እመቤታችን ትታበስ አለባት የሚሉ ሰዎች መድኃኒት ለመባል አንድ ሰው ግዴታ ያ ደዌ መከራ ስቃይ ቢደርስበት የሚገባ አይደለም። ይልቁንም ከዛ ደዌ አስቀድሞ መጠበቅ መከለል አዳነኝ እግዚአብሔር አዳነኝ ያስብላልና ይህንንም በዘጸአት ላይ ባየነው ታሪክ በአዋላጆቹ ታሪክ ተመልክተናል። ሁለተኛ ደግሞ መንፈስ እግዚአብሔር ቅዱስ ይመጽእ ላዕሌኪ የሚለውን ይዘው ላቲ ስብሐት ከሚግባትና እመቤታችን ላይ የአዳም መርገም በእርሷ አድሮባት የሚሉ ሰዎች ስህተታቸውን በምን አሳየን? አንድ መንፈስ ቅዱስ ይመጽእ መንፈስ እግዚአብሔር ይመጽእ ላዕሌኪ የተባለበት ምክንያት ወንድ ስለማላቅ በሚለው የእርሷ ጥያቄ መልስ ሲሰጥ ነው። በድንግልና ጸንሳ በድንግልና እንደምትወልድ የሚያሳይ ነው። በመንፈስ ቅዱስ ግብር ጸንሳ እንደተገኘች መጽሐፍ ቅዱስ ይመሰክርናል። ወተላከት ጽንስተ መንፈስ ቅዱስ የሚለው ማለት ነው። ሁለተኛ ደግሞ መንፈስ ቅዱስ የሚያድረው ምን ባለ ነው? በምን አይነት ሰው ነው? ሰውነቱን ንጹህ አድርጎ ከኃጢአት ለጠበቀ ሰው እና ከዚህ የተነሳ እመቤታችን ፍጽምት ንጽሕት ናትና በሐሳቧም በቃሏም ድንግል ስለሆነች ንጽሕት ስለሆነች መንፈስ ቅዱስ ማደሪያ ናት። ከዚህ የተነሳ እመቤታችንን እንዲህ እያልን እናወድሳታለን። ለአብ መርዓቱ ለወልድ ወላዲቱ ወለመንፈስ ቅዱስ ጽራቤቱ። የአብ ሙሽራው የወልድ እናቱ የመንፈስ ቅዱስ ጽራቤቱ መቅደሱ እያልን እናወድሳታለን። በመቀጠል የምንመለከተው ለእመቤታችን ንጽሕና ምሳሌ ተብሎ የተጠቀሱትን የተነገሩትን እንመለከታለን እና የእመቤታችን ንጽሕና በመጽሐፍ ቅዱስ በብዙ ህብረ ምሳሌ አምሳል ተጽፎ ተቀምጦና እንመለከታለን። የመጀመሪያው ለእመቤታችን ንጽሕና ምሳሌ የሚሆነው ምድር ቅድስት ናት። ቅድስት ምድር ለእመቤታችን ምሳሌ ንጽሕናዋ ምሳሌ ሆኖ ይቀርባል። ቅዱሳት ምድሮች የሚባሉት ሁለት ናቸው። የመጀመሪያው ገነት ናት። ሁለተኛ ደግሞ ሙሴ በደብረ ሲና የቆመባት ምድር ምንድን ናቸው? ቅዱሳት ናቸው። ገነትን ብንመለከት በገነት የሚኖሩ ሰዎች ንጹሐን ቅዱሳን ናቸው። በገነት ኃጢአት የለም፣ በደል ርኩሰት የለም። ይኸውም የምንመለከተው በአዳምና በሔዋን ታሪክ ነው። አዳምና ሔዋን ሕገ እግዚአብሔርን በተላለፉ ጊዜ ኃጢአት በሰሩ ጊዜ በትዕቢት ምክንያት ከየት ተባረዋል? ከገነት። በገነት የሚኖሩ ሰዎች ምን ስለሆኑ? ቅዱሳን ስለሆነች፣ ቅድስት ምድር ስለሆነች። አሁንም ቢሆን በገነት የሚኖረው በኃጢአት በርኩሰት የወደቀ ሰው ነው እንዴ? በክፋት የሚኖር ነው አይደለም። በንስሐ የሚመለስ ንጹሕ ቅዱስ የሆነ ሰው ሰዎች የሚገቡባት ቅድስት ምድር ናት ገነት እና ያቺ ገነት ቀዳማዩ አዳም የተባለ የመጀመሪያው አዳም የሚኖርባት ያቺ ከተማ ንጽሕት ከሆነች ዳግማዊ አዳም ክርስቶስ ኢየሱስ ደግሞ እመቤታችን ሀገሩ እንደምን ንጽሕት አትሆን? ስለዚህ እመቤታችን የዚህች ቅድስት ምድር የሆነችው የገነት ምንድን ናት? ምሳሌ ናት ማለት ነው። ሁለተኛ ደግሞ ምንድን ናት ብያችኋለሁ? ሙሴ በደብረ ሲና ያያት የቆመባት ምድር እግዚአብሔር በዚህ ስፍራ ለሙሴ ተገልጾለት ሙሴ ሆይ የቆምክባት ስፍራ ምንድን ናት? የተቀደሰች ናትና
ጫማን ከእግር አውልቅ ብሎ አዞት ነበር። የቆምክባት ስፍራ ምን ያለች ስለሆነ የተቀደሰች ስለሆነ ምድር ቅድስት እንተ በጻኪ እግዚአብሔር እንዘ ይጻን ዲበ ደመና እግዚአብሔር በብሩህ ደመና ተጭኖ የመጣብሽ ቅድስቲቱ ምድር እመቤቴ ሆይ ደስ ይበልሽ እያልን እናመሰግናታለን አይደል? በታምረ ማርያም መግቢያ መቅደም ላይ ማለት ነው። እና ያቺ ምድር አስቀድሞ በአዳምና በሔዋን መርገም ምክንያት ኃጢአት ምክንያት ተረግማ ነበር አይደለ? ዘፍጥረት ላይ ተጽፎ እንደምናገኘው ምድርም ከአንተ የተነሳ ምን ያለች ትሆን የተረገመች ትሁን ብሎ ተብሎ ነበር። ይሁንና ከተረገመች ምድር ሁሉ መካከል ያቺ ሙሴ የቆመባት ስፍራ እግዚአብሔር ምን አላት ናት? የለያት የቅድሳት ናት። እና ይህቺ ምድር ሙሴ የቆመባት በሲና እግዚአብሔር ተገኝቶ ለሙሴ ያገኘባት የተነጋገረባት ስፍራ የማን ምሳሌ ነች? የእመቤታችን ምሳሌ ነች። እንዴት ቢሉ ከተረገመች ምድር መካከል ያችን ለይቶ ቀድሶ የቆመባት ስፍራ የተቀደሰች ናትና ያለ እግዚአብሔር ሰው ሁሉ በኃጢአት ምክንያት በመርገም ተይዞ ሳለ ያ እርግማን መርገም ያልደረሰባት አማናዊት ቅድስት ምድር ማነች? እመቤታችን ቅድስት ድንግል ማርያም ነች። ከዚህ የተነሳ በእነዚህ ቅዱሳት ምድሮች በገነትና በሙሴ እመቤታችን ትመስላለች። ቅዱስ ኤፍሬም እመቤታችን ሲያመሰግን እንዲህ ይላታል። ተፈሥሒ ኦ ገነት ነባቢት ማኅደሩ ለክርስቶስ ዘኮነ ዳግማይ አዳም በእንተ አዳም ቀዳሚ ብእሲ። ስለቀደመ ሰው አዳም ዳግማይ አዳም ሆኖ የተወለደ የክርስቶስ ማደሪያው ነባቢት የምትናገር ገነቷ ምን ይበልሽ ደስ ይበልሽ እያለ ያመሰግናታል። እና አንድ ሰው እንዴት ከሰው ወገን ሆና ሰው ሆና ሳለ መርገም አይኖርባትም እንዴት ላላችሁ ብሎ ቢጠይቅ እኛም መልሰን ምን ብለን ጠይቀዋለን? ከምድር ሁሉ መካከል ላይ ገነትን እንዴት ቅዱስ ሆነች፣ እንዴት ተቀድሳ ተለይታ ኖረች ብለን እንጠይቃለን። ገነትን ብቻም አይደለም፣ ሙሴም የቆመባት ያቺ ስፍራ የሲና በረሃ ምንድናት? ቅድስት ናት አይደለም? ከዚህ የተነሳ እመቤታችን ንጽሕናዋን በእነዚህ ቅዱሳት ምድሮች ይመስላሉ ማለት ነው። ግልጽ ነው አይደለም? እና ሙሴ የቆመባት ምድር ያቺ ቅድስት ከሆነች እግዚአብሔር ያደረባት ያ ቀዳማዊው አዳም የኖረባት በንጽሕና ሆኖ ሳለ 7 ዓመት በገነት ኖሯል አይደለም? አዳም እግዚአብሔር ጠብቆ ማለት ነው። እና ያ አዳም የሚኖርባት ከተማ ገነት ቅድስት የሆነች እንደሆነ ዳግማዊ አዳም ክርስቶስ ኢየሱስ የእሱ ሀገር ከተማ የሆነችው እመቤታችን ደግሞ እንደምን ቅዱስ አትሆን ብለን እንጠይቃለን። ስለዚህ ቅድስናዋን በእነዚህ እንመስላለን። አንድ ሰው እንዴት ከምድር መካከል ሙሴ የቆመባትን ስፍራ ለየቀደሳት ብሎ ሊጠይቅ ይችላል እንዴ? አይችልም አይደለም? ቢጠይቅም መልሶ ምንድን ነው? የማን ፈቃድ ስለሆነ? የእግዚአብሔር ፈቃድ ስለሆነ። እመቤታችን እንዴት ከሰው ዘው ሆና ሰው ሆና ሳለ እንዴት ቅድስት ሆና ኖረች ቢባል የማን ፈቃድ ስለሆነ? ማን ስለመረጣት? እግዚአብሔር ስለፈቀደላት፣ እግዚአብሔር ስለመረጣት። ስለዚህ ለእመቤታችን ንጽሕና ምሳሌ የሚሆኑት ቅዱሳት ምድሮች የሚባሉት ማንና ማን ናቸው? ገነትና ሙሴ የቆመባት ያቺ ቅድስት ቦታ። ሁለተኛ ነዋያት ዘወርቅ ለእመቤታችን ምሳሌ ሆነው የሚነገሩ ናቸው። በኦሪት ድንኳን በደብተራ ኦሪት እግዚአብሔር ለሙሴ ያዘዛት ትእዛዝ ነበሩ አይደለም? እንዲገለገሉበት ለአምልኮተ እግዚአብሔር የሚጠቀሙባቸው ነዋያት፣ ቅዱሳት ነዋያዎች፣ መገልገያዎች ማለት ነው። በወርቅ የተለበጠ ታቦት፣ የወርቅ ማዕጠንት፣ የወርቅ ገበታ፣ የወርቅ ጽዋ፣ የወርቅ መቅረዝ አይደለም? ብዙ ናቸው። እና እነዚህ ቅዱሳት ነዋያት ለእመቤታችን ንጽሕና ምሳሌ ሆነው ይቀርባሉ። እንዴት ቢባል ነዋያተ ቅዱሳቱ የእመቤታችን ምሳሌዎች ናቸው። ወርቅ በወርቅ መለበጣቸው ደግሞ በወርቅ መሰራታቸው ስለ የንጽሕናዋ ምሳሌ ነው እና ከመርገመ ሥጋ ከመርገመ ነፍስ ንጽሕት መሆኗን የሚያሳይ ነው። በአራት ወገን በወርቅ ለብጠው መባሉ እመቤታችንን በአራት ወገን ማለትም በማየት፣ በመስማት፣ በማሽተት
ከሚመጣ ካላት በመዳሰስ ከሚመጣ ኃጢአት ንጽሕት መሆኗን የሚያሳይ የሚገልጽ ነው። የወርቅ በሮች የተባሉት ሳንቃዎቹ ደግሞ በረድኤተ እግዚአብሔር ተጠብቃ በመንፈስ ቅዱስ ተጠብቃ መኖሯን የሚያሳይ ነው እና ይህንን በተለየ ሁኔታ ቅዱስ ኤፍሬም በእሑድ ውዳሴ ማርያም ላይ በንዋያተ ቅዱሳት መስሎ ስለ እመቤታችን ይናገራል አይደለም። አንቲ ውእቱ ማዕጠንት ዘወርቅ እንተ ጾርኪ ፍሕመ እሳት አይደለም። እሳትነት ያለውን ፍምን የተሸከምሽ የወርቅ ምንድን ማዕጠንት አንቺ ነሽ። አንቲ ውእቱ መሶበ ወርቅ አይደለም። እንተ ውስቴታ መና ህቡ የተሰወረ መና ያለብሽ የወርቅ ምን መሶብ አንቺ ነሽ ይላል። አንቲ ውእቱ ማይቶት አይደለም ማይቶት ዘወርቅ ሁልጊዜ ብርሃንነትን ያለው የተሸከመ የወርቅ ምን ፋና መቅደስ አንቺ ነሽ። መቅደሱ የእመቤታችን ምሳሌ ሲሆን ብርሃኑ በዛ መቅደስ የሚበራው ብርሃን ደግሞ የማን ምሳሌ ነው? የክርስቶስ የመድኃኔዓለም የአምላካችን ኢየሱስ ክርስቶስ ምሳሌ ነው። መሶቡ የእሷ ምሳሌ ሲሆን በመሶቡ የተገኘው መና የተሰወረ መና ደግሞ የማን ነው? አማናዊ የኢየሱስ ክርስቶስ ምሳሌ ነው። የሕይወት እንጀራ እኔ ነኝ ብሎ ራሱ እንደነገረን ማለት ነው። እና ከዚህ የተነሳ እመቤታችን በንዋያተ ቅዱሳት ትመሰላለች ማለት ነው። እነዛ ነዋያት በወርቅ የተለበጡ መሆናቸው ነዋያቱ የእመቤታችን ነው። ወርቅ መሆናቸው ደግሞ ምንዋን የሚያሳይ ነው? ንጽሕናዋን፣ ቅድስናዋን የሚገልጹ ናቸው ማለት ነው። መልክአ ማርያም በተባለ መጽሐፍ የጸሎት መጽሐፍ ላይ ሰላም ለነዋየ ውስጥኪ አምሳለ ነዋየ ለመቅደስ ነዋየ ኪሰ ኢየሱስ ክርስቶስ ይላል አይደለም። በመቅደስ ነዋያት ቅዱሳት አምሳል ለሆኑ ነዋያት የውስጥሽ ነዋያት ምን ይገባል? ሰላምታ ይገባል። ነዋየ ኪሰ ኢየሱስ ክርስቶስ ነዋየ የተባለው ደግሞ ማን ነው? ልጅሽ ወዳጅሽ ኢየሱስ ክርስቶስ ነው ብሎ እንደመሰከረ ማለት ነው። ስለዚህ በኦሪት በደብተራ ኦሪት ያሉ ነዋያት ቅዱሳት ነዋያት እመቤታችን ንጽሕናዋ ምንድን ናቸው ማለት ነው? ምሳሌ ናቸው። ሶስተኛ ቀንበር ያልተጫነባት ጊደር ለእመቤታችን ምሳሌ ሆና ተገልጻለች። አባቶችንን አስተምረውናል። በኦሪት ዘኍልቍ ምዕራፍ 19 ከቁጥር 1 ጀምሮ ስናነብ እንዲህ የሚል ቃል እናገኛለን። እግዚአብሔርም ሙሴንና አሮንን እንዲህ ብሎ ተናገራቸው። እግዚአብሔር ያዘዘው የሕጉ ትእዛዝ ይህ ነው ይልና መልካሚቱን ነውር የሌለባትን ቀንበር ያልተጫነባትን ቀይ ጊደር ያመጡሉ ዘንድ ለእስራኤል ልጆች ምን በላቸው ንገራቸው ብሎ እግዚአብሔር ለሙሴ አዞታል። እና ይህች ጊደር ለእመቤታችን ምሳሌ ናት። ይህች ጊደር 3 መስፈርቶች አሏት አይደለም? አሁን እንደተመለከትነው የመጀመሪያው ምን የሌለባት ይላል ነው የሌለባት። እንደገናም ደግሞ ቀንበር ምን ያለለባት ያልተጫነባት። ሶስተኛ ደግሞ ምንድናት? ቀይ ናት አይደለም? መልካሚቱን ነው የሌለባትን ቀንበር ያልተጫነባትን ቀይ ጊደር ያመጡሉ ዘንድ እዘዛቸው ይላል። 3 መስፈርቶች ናቸው። ምን የሌለባት ነው የሌለባት፣ ሁለተኛስ ቀንበር ምን ያለባት ያልተጫነባት፣ ሶስተኛ ቀይ ነው። ይህ ስለ እመቤታችን ተነግሯል። እንዴት ቢሉ ነው የሌለባት ማለቱ ይህች ጊደር ጥፏ ያልዘረዘረ ቀንዷም ደግሞ ያልከረከረ ደሙ የሌለባት ሕማም የሌለባት ማለቱ ነው። ምን ማለት ነው? ነው የሌለባት ማለቱ። ቀንበር ያልጫነች ማለቱ ደግሞ አንደኛው የእርሻ ቀንበር ያላረፈባት ማለት ነው። ሁለተኛ ደግሞ ግብረ እንስሳት ያልፈጸመች እንደማለት ነው። እና ቀንበር የሚለው ቀንበር ያልተጫነባት ማለት ቀንበር የባርነት የመገዛት ሸክምን ኃጢአትን የሚያመለክት ነው አይደለም? ሰው ኃጢአት ሲሰራ በላዩ ላይ ሸክም ይኖረዋል አይደለም? የምን ሸክም? የኃጢአት ሸክም። እና ቅዱስ ጳውሎስ ደግሞ እንደነገረን በነፃነት እንድንኖር ዘንድ ምን እንድንል? በነፃነት ምን እንድንኖር ክርስቶስ በነፃ አወጣን፣ ነፃነት ሰጠን ይላል። በገላትያ ምዕራፍ 5 ከቁጥር 1 ጀምሮ ነው የምናገኘው። ራሱ ጌታችን ሲያስተምረን እናንተ ሸክማችሁ የከበደ ወደ ማን ይላል?
ወደ እኔ ኑ እኔም ከሸከማችሁ ምን እላችኋለሁ አሳርፋቸው ይላል። ቀንበር የኃጢአት ውጤት ነው እና ይህች ጊደር ግን ቀንበር ምን ያለችው ነው የሚለው መስፈርቱ ያልጫናት ማለት ነው። እና ቀንበር የኃጢአት ምክንያት ነው እና ከዚህ የተነሳ እመቤታችን ኃጢአት ስለሌለባት በዚህች ጊደር ተመሰለች ማለት ነው። ነውርም የሌለባት ይላል አይደለም? እመቤታችንም ነውር የለባት። ለትምህርታችን ርዕስ አድርገን የወሰድነው የመጽሐፍ ቅዱስ ክፍል ምንድን ነው? አልብኪ ነው ወይም እንትን ይበላልኪ ወዳጄ ሆይ ሁለንተናሽ ምንድን ነው? ውብ ነው፣ ነውርም የለብሽ ይላል እና ከዚህ የተነሳ ይህች ቀንበር ያልተጫነባት ነውር የሌለባት ቀይ ጊደር የእመቤታችን ምሳሌ ነው። ቀይ መባሉ ቀይ መለኮትን የሚያመለክት ነው አይደለም? እሳትነትን የሚያሳይ ነው። የእሳት መልክ ቀይ ነው አይደለም? እግዚአብሔር ምንድን ነው? እሳት ነው። ይህም በቅዳሴ ተጽፎ ተመዝግቦ እናገኛለን አይደለም? እግዚአብሔር እሳት ውእቱ እሳት ነው እንጂ እሳት በላይ ለአማጽያን ለይክዱ ስሙን ለሚከዱ ለአመፀኞች ምን የሚል እሳት የሚባላ እሳት ማህያዊ ለያምኑ በስሙ ስሙን ለሚያምኑት ፈቃዱን ለሚፈጽሙ ደግሞ ምን የሚል እሳት የሚያድን እሳት ተብሎ ተጽፏል እና ቀይ መባሉ እሳትነትን የሚያመለክት ነው። እሳተ መለኮትን የተሸከመች መብርሃን ብቸኛ አንዲት ድንግል ማነች? መብርሃን ወላዲተ አምላክ ናት። ከዚህ የተነሳ ቀንበር ያልተጫነባት ስለሆነች የመመኪያችን ዘውድ እንላታለን። አክሊለ ምክነ ወቀዳሚተ መድኃኒትን ወመሰረተ ንጽሕና የንጽሕናችን መሰረት የድኅነታችን መሰረት እያለን እመቤታችን መብርሃንን እናመሰግናታለን። ይህም ብቻም አይደለም። አባ ጊዮርጊስ መፍቀሬ ድንግል መብርሃንን እጅግ አድርጎ የሚወድ ስለ እመቤታችን ሲናገር ምን ብሎ ተናገረ? ሁላችን እንደምናውቀው የወድስዋ መላእክት ለማርያም አይደለም በውስተ ውሳጤ መንጦላይት ወይም ልዋ በሃኪ ማርያም ሀዳስዩ ጣዕዋ ሀዳስ ጣዋ ይላታል። አዲስ እንቦሳ እንደማለት ነው። አዲስ ለምን አላት ቢሉ አሮጌ ማለት በመጽሐፍ ቅዱስ ተጽፎ እንደምናገኘው ምንን የሚያመለክት ነው? ምን የሚያሳይ ነው? ኃጢአትን፣ ባርነትን የሚያሳይ ነው። ጌታችን በወንጌል ተጽፎ ሲመሰክር፣ ሲናገር፣ ሲያስተምር በማቴዎስ ወንጌል ምዕራፍ 9 ላይ እንዲህ አለ፣ ባረጀ ልብስ ላይ አዲስ እራፊ የሚያኖር የለም፣ መጣፊያው ልብሱን ምን ይሏልና ይቦጭቀዋልና፣ መቀደዱም ደግሞ የባሰ ይሆናል። ባረጀም አቁማዳ አዲስ የወይን ጠጅ የሚያኖር የለም፣ ቢደረግ ግን አቁማዳ ምን ይላል? ይፈነዳል፣ የወይን ጠጁም ይፈሳል፣ አቁማዳም ይጠፋል። ነገር ግን አዲሱን የወይን ጠጅ በአዲስ አቁማዳ ምን ይሏል? ያኖራል። ሁለቱም ምን ይላሉ? ይጠባበቃል። ባረጀ ልብስ ላይ አዲስ ጨርቅ፣ አዲስ እራፊ የሚያኖር የለም አይደል? ልብስ ስፌት ባለሙያ የሆኑ ሰዎች የተቀደደ ልብስ ላይ አዲስ ልብስ ያደርጋሉ? አዲስ ጨርቅ ያደርጋሉ? አያደርጉም። ለምን? ያ አሮጌ ነው፣ ጨርቁ ደግሞ አዲስ ነው። ስለዚህ ይቦጭቀዋል፣ እያያዝ አይችልም። እንደዚህ ሁሉ ደግሞ በወይን አቁማዳ፣ ባረጀ አቁማዳ ላይ አዲስ የወይንን የሚያደርግ የለም። ለምን ቢባል ይህ አዲሱ ወይን ያረጀውን አሮጌውን አቁማዳ ምን ስለሚለው ስለሚያፈሰው ስለሚቀደድ ማለት ነው፣ ስለማይችለው። ነገር ግን አዲሱን ወይን በአዲስ አቁማዳ ያደርገዋል ይላል። ይህ ከሰለኛ የተነገረ ነው። አዲስ ልብስ ወይም ያረጀ ልብስ የተባለው የኛ ሰውነት ነው። በኃጢአት ምክንያት የወደቀ የሰው ልጅ ሰውነት በምን ይመስላል? ያረጀ ልብስ ተብሎ ተጽፏል። ያረጀ አቁማዳ ተብሏል። ነገር ግን በክርስቶስ አምነን ስንጠመቅ አዲስ ልብስን እንለብሳለን፣ አዲስ አቁማዳ ይሆናል። ያ ወይን የተባለ የክርስቶስ ሥጋና ደም ነው። ከእኛ ጋር የሚሆን ማለት ነው፣ ይዋሃዳል፣ ተዋህዶ ሕይወት ይሆነናል። እና ከዚህ የተነሳ ሀዳስዩ ጣዕዋ አዲስ እንቦሳ እያለ ያመሰግናታል። ስንተኛ ነው ይህ ምሳሌ? የሰማችሁ ስንተኛ ምሳሌ? ሶስተኛ ምሳሌ ነው። ጥቂት ሁለት ወይም ደግሞ ሶስት ምሳሌዎች ተመልከት ትምህርታችን እናበቃለን። አራተኛው ጸቃው እንተ ተቀዳት እማፋ አንበሳ ምውት ከሞት አንበሳ የተገኘች የማር ወለላ በእመቤታችን ይመሰላል። ታሪኩ በመጽሐፈ መሳፍንት ከቁጥር ምዕራፍ 14 ከቁጥር 6 ጀምሮ እናገኘዋለን። እንደምታውቁት ከመሳፍንት መካከል አንዱ የሆነው ሶምሶን
ከእናትና ከአባቱ ጋር ወደ ተምናን እንደወረደ በዚያም ሳለ ብቻውን ሆኖ ሳለ የአንበሳ ደቦል ወደ እርሱ እንደመጣ ያንን ደግሞ አንበሳውን ብቻውን ሆኖ ያለ ምንም ሳይዝ በእጁ ብቻ አንበሳውን እንደገደለው እንደቦጫጨቀው ገድሎትም ደግሞ እንደሄደ ይናገራል። እና ከጥቂት ቀናት በኋላ በዚያ መንገድ አንበሳውን በገደለበት መንገድ ሲሄድ ከዛ ከሞተው አንበሳ ውስጥ ምን ይመለከታል? ምን ያህል ማርን አይደል ንቦች ሰፍረውበት ከዛም ከሆዱ ውስጥ ማርን አግኝቶ ያንን አንስቶ እንደበላ እናትና ለአባቱም ደግሞ ሰጥቷቸው ከዛ ማር እንደበሉ ተጽፎ እናገኛለን። ይህ እንዴት ለእመቤታችን ምሳሌ ይሆናል ቢሉ አንበሳ ኃይል ያለው እንደምታውቁት የኃያላን የባለስልጣን የድል ነሾች ምሳሌ ነው አይደለም? አንበሳ የሞተ አንበሳ ደግሞ ንስሐ ሳይገባ የሞተ ሰውን ስመ ገናና ሆኖ ክቡር ሆኖ ባለጸጋ ሆኖ ግን በኃጢአቱ ምክንያት ምን ያለ ሰው የሞተ ሰውን የሚመስል ነው። ከዚህ የተነሳ የሞተ አንበሳ ተብሎ የተገለጸው የሚመስለው በአባታችን በአዳም ምክንያት አንበሳ የምድር አራዊት ሁሉ ንጉሥ እንደሆነ አዳምም እግዚአብሔር ሰማይና ምድር ፈጥሮ ሳለ በሰማይ የሚኖሩ ወፎችን በምድር የሚኖሩ አራዊቶችን እንዲገዛ ንጉሥ አድርጎ ምምሮታልና ሾሞት ነበርና በአንበሳ ይመሰላል። ግን ደግሞ በገዛ ባመጣው ኃጢአት ምክንያት ሕገ እግዚአብሔር በመተላለፉ ምክንያት በሞት አንበሳ ይመሰላል። ሞት የምን ምሳሌ ስለሆነ የምን ውጤት ስለሆነ ይህ ኃጢአት የክፋት የርኩሰት ምሳሌ ስለሆነ ማለት ነው። እና ከዚያ ከሞተ አንበሳ ሆድ ውስጥ ምን ተገኘ? ማር ተገኘ። የማር ወለላት ተገኘ። እመቤታችንም ያ ከሞተ አንበሳ ውስጥ እጅግ ከሚከረፋ በኃጢአት ምክንያት ከወደቀ ካቆሸሸ ካደፈ ማንነት ውስጥ ንጽሕት ሆና የማር ወለላን ያስገኘች የሆነች ማነች? እመቤታችን። ስለዚህ አንበሳ በማን ይመሰላል? በአዳም ይመሰላል። የሞተ አንበሳ መባሉ አዳም በኃጢአት ምክንያት ምን ማለቱ መሞቱን የሚያነሳ ነው። ከዛ ከአንበሳ ሆድ ውስጥ ከሞተ አንበሳ ሆድ ውስጥ ከበር ውስጥ ማር ንጹሕ ማር ወለላ እንደተገኘ እመቤታችንም ሰው ሁሉ በኃጢአት በርኩሰት ወድቆ ሳለ በመርገም ተይዞ ሳለ ንጽሕት ሆና ያበበች የማር ወለላ ማነች? የእመቤታችን ምሳሌ ናት። ከዚህ የተነሳ በእመቤታችን ይመሰላል። የእመቤታችን ስሟን ትርጓሜ ስናነብ ወይም ደግሞ ስንተረጉም ማር ማለት ምን ማለት ነው? የሚጥም ማለት ነው። በምድር የሚጣፋጭ የሆነ ምግብ ነው። ጢም ተስም መሆኗን እንመለከታለን። መራራ ደግሞ የኃጢአት ምሳሌ ነው። ቅዱስ ጳውሎስ ለቆላስይስ ሰዎች በላከው መልእክቱ ላይ ምዕራፍ 3 እንዲህ ይላል፣ ነገር ግን መራራ ቅናትንና አድመኝነት በልባችሁ ቢኖርባችሁ አትመኩ፣ በእውነትም ላይ አትዋሹ ይላል። መራራ የኃጢአት የርኩሰት ምሳሌ ነው፣ ውጤት ነው። ጣፋጭ መሆን ደግሞ የንጽህና የቅድስና ምሳሌ ስለሆነ እመቤታችን ንጽሕት ቅድስት ስለሆነች በዛ ትመሰላለች ማለት ነው። ሌላኛው ጽጌያት በአበቦች ትመሰላለች እመቤታችን። አበቦች የንጽህናዋ ምሳሌዎች ናቸው። በሁለት አበቦች ትመሰላለች። የመጀመሪያው ጽጌ ደንጎላ ዘቆላ ወይም ደግሞ የበረሃ የሱፍ አበባ ማለት ነው። ይህ የበረሃ የሱፍ አበባ የዝናብ መጠን ሳያገኘው በበረሃ ውሃ ሳይነካው እንዲሁ ምን ብሎ አፍርቶ አብቦ የሚገኝ አበባ ነው። እመቤታችንም እንደዚሁ ዘእንበለ ዘርአ ብእሲ ያለ ወንድ ዘር አበባ የተሰኘ ልጇ ክርስቶስ ኢየሱስን የሁላችን በኃጢአት ምክንያት የመጣውን ክፉ ሽታ በመዓዛነቱ ያጣፈጠ አበባን የወለደችን የእመቤታችን ምሳሌ ነው። ያለ ወንድ ዘር ምን ስላለች? መድኃኒተ ክርስቶስ ኢየሱስን ስላስገኘች። ሁለተኛው ደግሞ በእሾህ መካከል ያለች አበባ በዛ ትመስላለች። እመቤታችን በጽጌረዳው አበባ ትመስላለች። ይህ ጽጌረዳ አበባ እንደምታውቁት ዙሪያውን በምን የተከበበ ነው? በእሾህ የተከበበ ነው። ያ እሾህ ግን አበባው ላይ ይደርሳል? አበባውን ይነካል? አይነካውም አይደለ? እመቤታችንም ልክ እንደዚሁ ሰው በኃጢአት ምክንያት አልፎ ተላልፎ ሳለ እሾህ የተባለ ደግሞ ኃጢአት ነው አይደለ?
አብባ የተገኘች ያ አበባው እሾህ እንደማያገኘው ሁሉ ያ በአዳምና በሔዋን መርገም ምክንያት የመጣው ኃጢአት፣ ክፋት፣ ርኩሰት እርሷን ያልነካት አበባ የተገኘች አማናዊት ጽጌረዳ ማነች? እመቤታችን ናት። እና እሾህ ወቅቱ እንዲያቆስል ኃጢአትም ነፍስን ያቆስላል። ይሁንና ግን እመቤታችን መዓዛ መለኮትን ይዛ የተገኘች በማዕከላ ስዋግ ዘጸጋት ጽጌ ሃይማኖት በእሾህ መካከል ያበበች የሃይማኖት አበባ ብሎ አባ ጊዮርጊስ እንደገለጻት ኃጢአት፣ ርኩሰት፣ መርገም የሌለባት አማናዊት ጽጌረዳ አበባ ማነች ማለት ነው? እመቤታችን። የመጨረሻው መስፍሕት አዳስ ይላታል። አዲስ ማሰሮ እንደማለት ነው። አዲስ ማሰሮ ለእመቤታችን ምሳሌ ሆኖ ተገልጿል። እኛ የሰው ልጆች ሁላችን የእግዚአብሔር ሸክላዎች ነን። ስለ ሁለት ነገር ነው። የመጀመሪያው ስለ ጥንተ ተፈጥሮ ነው። እግዚአብሔር ሰማይና ምድርን ሲፈጥር ከፍጥረት ሁሉ አልቆ አክብሮ የፈጠረው በገቢር የፈጠረው ማንን ነው? የሰው ልጅ ነው አይደል? እግዚአብሔር አዳምን ከምን አፈር አበጀው ይላል? ከምድር አፈር አበጀው ይላል። ስለዚህ ጥንተ ተፈጥሯችን የእግዚአብሔር ነንና ከእግዚአብሔር ተገኝተናልና እግዚአብሔር ፈጥሮናልና የእግዚአብሔር ሸክላዎች ነን። እግዚአብሔር ሸክላ ሰሪ ተብሎ ደግሞ ይመሰላል። ከዚህ የተነሳ በኢሳይያስ ምዕራፍ 45 ላይ እንዲህ ይላል፣ ከሰሪው ጋር ለሚታገል ወዮለት፣ በምድር ሸክላዎች መካከል ያለ ሸክላ ነው። ጭቃ ሰሪውን ምን ትሰራለህ? ወይስ ስራ እጅ የለውም ይላልን? ይላል። እኛ እንደገና ደግሞ በሌላ መጽሐፍ ቅዱስ ላይ እዚሁ በትንቢተ ኢሳይያስ ላይ እኛ ሁላችን የእጅ ስራዎች ነን ይላል። የማን ስራዎች ነን? የእጅ ስራዎች ነን ይላል። ስለዚህ መጀመሪያው እግዚአብሔር ስላፈጠረን እግዚአብሔር ስላስገኘን በሸክላ እንመስላለን። ሁለተኛ ደግሞ አንድ ሸክላ ወርቆ ሳለ ወይም ደግሞ አርጅቶ ሳለ ሸክላ ሰሪው እንዴት ነው አንድ ሸክላ የሚያድሰው? ውሃ ለውሶ አይደለም፣ በሳት ተኩሶ አጽቶ እንደ አዲስ ምን ይለዋል? ይሰራዋል። በኃጢአት ወርቀን ብንኖር በንስሐ የሚያነጻን የሚያድሰን አዲስ ፍጥረት የሚያደርገን ማን? እግዚአብሔር አምላክ ነው። እና ከዚህ የተነሳ የሰው ልጆች በሸክላ ይመሰላሉ። በኦሪት በሁለተኛ ነገሥት ምዕራፍ 2 ከቁጥር 20 ላይ ተጽፎ የምናገኘው አንድ ድንቅ ታሪክ አለ። እስራኤላውያን አይሁድ በኢያሪኮ ሳሉ የኢያሪኮን ውሃ ሊጠጡ አልቻሉም። እጅግ መራራን ነበርና መርዝነት ያለ ውሃ ነበርና እና ለኤልሳ ነገሩት። ኤልሳ በኢያሪኮ ሳለ ኤልሳ አባታችን ሆይ ነቢያችን ሆይ ከዚህ ውሃ ልንጠጣ አልቻልንም። ውሃው ምን ስላለ? መርዛምነት ስላለ መራራ ስለሆነ እና ኤልሳ ምን ብሎ አዘዛቸው? አምፀው ሊተ መስፍክተ ሐዲሰ ወደ ውስጤቱ ጽዮን አዲስ ማሰሮ አምጡልኛል። አዲስ ምን ማሰሮ አምጡልኝ፣ ጨውን ጨምሩበታለሁ አላቸው። በአዲስ ማሰሮ ውስጥ ጨው ጨምረው ሰጡት። ያንን በአዲስ ማሰሮ ያለውን ጨው ወደ ውሃው ባርኮት አፈሰሰው። ውሃው ምን ሆነ? ጣፋጭ ሆነ። መርዛማነቱ ጠፋ ማለት ነው። እና በዚህ ምክንያት አይሁድ ከዛ ውሃ ምን አሉ ማለት ነው? ጠጡ ማለት ነው። ለምንድን ነው ኤልሳ አዲስ ሸክላን አምጡልኝ ማለት አዲስ ማሰሮ አምጡልኝ ያለ? ማሰሮ አምጡልኝ ማለት ይችል ነበር አይደል? ለእመቤታችን ምሳሌ ስለሆነ ነው። ኤልሳ የመድኃኔዓለም የኢየሱስ ክርስቶስ ምሳሌ ነው። ማሰሮ ደግሞ የእመቤታችን ምሳሌ ነው። አዲስ ማሰሮ አምጡልኝ ማለቱ አዲስ መባሉ የንጽህናዋ የእመቤታችን የቅድስናዋ ምሳሌ ነው። ጨው ደግሞ ራሱ ክርስቶስ ኢየሱስ ነው። አልጫውን ዓለም መራራውን ዓለም በጨውነቱ ያጣፈጠ የአምላኮች አምላክ የጌቶች ጌታ የንጉሶች ንጉሥ ማን ነው? መድህን ዓለም ክርስቶስ ኢየሱስ ነው። ውሃው ደግሞ በዓለም ምሳሌ ነው እና አዲስ ሸክላ የተባለበት ምክንያት እመቤታችን ንጽሕት ስለሆነች ነው። በዚህ ለእመቤታችን ምሳሌ ሆኖ ይናገራል። ይህንን አንስተው ቅዱስ ኤፍሬም ምን ይላል? ተፈሲ ኦ ምልዕተ ጸጋ ልዕልት ንጽሕት ክብረ ኩሉ ዓለም የዓለም ሁሉ መክበሪያ ንጽሕት ማሰሮ ምልዕተ ጸጋ ምልዕተ ክብር እመቤታችን ምን ይበልሽ? ተፈሲ ደስ ይበልሽ ያለ
ያመሰግናታል። እና አባ ሕርያቆስ በቅዳሴው ላይ መስፍርት ዘኤልሳ የኤልሳ ምን ማሰሮ እያለ ያወድሳታል። ከዚህ የተነሳ ለእመቤታችን ለንጽሕና ምሳሌ ሆነው የተጠቀሱት እነዚህ ናቸው። በኤልሳ ማሰሮ፣ በንዋያተ ቅድሳት፣ በጽጌዎች፣ በአበባ እመቤታችንን አባቶች መስለው አስተምረውናል ማለት ነው። አልብኪ ነው ወይም እንትን በላልኪ ወዳጄ ሆይ ሁለንተናሽ ምንድን ነው? ውብ ነው፣ ነውር የለብሽም። እመቤታችን ፍጽምት ንጽሕት የአዳም መርገም ያላረፈባት አማናዊት ድንግል አንዲት ድንግል ማናች? እመቤታችን ናት። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።